የተወደዳችሁ የቤት አሮን የዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንደተለመደው እንግዲህ ያው ወደ አዲሱ ቪዲዮአችን እንደገና ተመልሰናል ማለት ነው። እንግዲህ ትላንት የሰራሁትን ቪዲዮ በሚያሳዝን ሁኔታ አላያችሁትም። እንግዲህ በምን ምክንያት እንደሆነ ኖ አይዲያ፣ ግን እንድታበረታቱኝ ብዬ እንግዲህ ከለመንኳችሁ በኋላ ደጋግሜ አበረታቱኝ እያልኩኝ መጨቃጨቅ አልፈልግም። ሁሌም መግቢያው ላይ እንደምናገረው ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ፣ ቪዲዮውን ስትጀምሩ ላይክ አድርጉት። እንዲሁም ደግሞ በመጨረሻው እስከ መጨረሻው ቆይታችሁ ያው የ20 የ25 ቢበዛ የ30 ደቂቃ ቪዲዮ ነው የምሰራው። በ30 ደቂቃ ውስጥ ሁሉ እያንዳንዱ የሚያዝናና፣ የሚያኮሳተር፣ የሚያስለቅስ፣ የሚያሳዝን ብዙ ነገር ነው ያለበት እና እያንዳንዱን መልእክትም ሰጪ መልእክት ያላቸው ቪዲዮዎችንም ነው በእያንዳንዱ የማቀርብላችሁ ማለት ነው። እንግዲህ የሁል ቀን ምርጫችሁ እንዳልል ገና ነኝ። ምርጫችሁ ለመሆናችሁንም ደግሞ እርግጠኛ አይደለሁም፣ ምክንያቱም በምትሰጡት መልስ እያየ ነው። ወል እንግዲህ ይሄኛው ቻናሌ እንግዲህ ደጋግሜ የምነግራችሁ ሪያክሽን ቪዲዮዎችን ከዓለም ጋር ካሉት ሰዎች ጋር የምገናኝበት ነው ፖይንት። ሌላ ሰዎች መጣችሁ አንዳንዴ ዝም ብለው የማይረባ ኮሜንቶች ስትጽፉ ያለው እና በዚህ እንገናኛለን። እቀጥላለሁ ከእግዚአብሔር ጋር እድሜ ጤና ከሰጠኝ እና ፍቃዱ ከሆነ እንቀጥላለን። ሁላችሁንም እንግዲህ በያላችሁበት ሰላም እግዚአብሔር ይብዛላችሁ። እኔ እንግዲህ የእናንተ አቅራቢ ነኝ። ወደ ቀጣዮቹ ቪዲዮዎቹ ማለፋችን አይቀርም። እንግዲህ ትዳር በሚለው በመጀመሪያው መግቢያ ላይ እንደሰማችሁ ትዳር እስር ቤት ነው ብሎ ቁጭ አለ ማለት ነው ሰውየው። እንግዲህ ትዳር ሁለት ሰዎች አንድ የሚሆንበት ነው። ሰሞኑ ይሄን ነገር ደጋገምኩት፣ እንዴት እንደሆነ አላውቅም። ሁለት ሰዎች ሁለት ሜንታሊቲ ያላቸው፣ ሁለት የማይመሳሰሉ ተመሳሳይ ያልሆነ ጾታ ያላቸው ሰዎች፣ አንዱ ወንድ ነው አንዱ ሴት ናት፣ አስተሳሰባቸው የተለያየ፣ አመጋገባቸው፣ አስተያየታቸው፣ ፍላጎታቸው ፈጽሞ አንድ ያልሆኑ ሰዎች በአንድ ቤት ውስጥ ሆነው ኑሯቸውንም አስተሳሰባቸውንም አተያየታቸው አበላላቸው ሁለት ሳይሆን አንድ የሚሆኑበት አጋጣሚ ነው። ይህ ትዳር እውነተኛ ከሆነ የእውነት ትዳር ከሆነ እግዚአብሔር የባረከው የእናንተ ፍቃድ ያለበት፣ ምክንያቱም እግዚአብሔርም ቢባርከው በነገራችን ላይ ሴትዮዋ የተባረከውን አልፈልግም ካለች፣ ሰውየው የተባረከውን አልፈልግም ካለ ችግሩ ያለው ከእግዚአብሔር ጋር ሳይሆን ከሰዎቹ ጋር ነው ያለው። ብዙ ሰዎች የሚፈልጉት ነገር አለ። አንድ ሰው በትዳር ውስጥ ፐርፌክት ይሆናል የሚል ግምት የለኝም፣ ሊኖርም አይችልም። አንዳንድ ሰዎች እንዲያው በቃ መልካም የሆነ እንደዚህ የሆነ ብለው ያስቀምጡታል ቦክስ ውስጥ ማለት ነው። ያን ሰው እኔ እንጃ መወለዱንም እርግጠኛ አይደለሁም። ሁለት ሰዎች እንዳልኳችሁ የተለያየ ሾው ያላቸው በትዳር ውስጥ አንዱ የአንዱን ነቅለው ተነጋግረው አንድ የሚሆኑበት አጋጣሚ ነው ያለው እና እንደሰማችሁት እስር ቤት ነው። እስር ቤት የሚሆነው መቼ ነው? ትዳር ቅድም እንዳልኳችሁ ፈሩን መስመሩ ለቆ፣ ስርዓቱን ለቆ፣ ፍላጎቱን ለቆ፣ አንድነቱን ለቆ፣ መከባበሩን ለቆ፣ መዋደዱን ለቆ፣ ማንነቱን ለቆ ሲሄድ እስር ቤት ይሆናል ማለት። መጣች፣ ገባች፣ ወጣ፣ ሄደ የሚል ይሆናል ማለት። ያኔ ትዳር አይደለም። እውነት ነው ሰውየው ያለው ትክክል ነው። እስር ቤት ነው የሚሆነው ማለት እና እስር ቤት የሆነ ኑሮ እንዳይሆናችሁ በፍሪደም በነፃነት በፍላጎት በመስማማት የተመሰረተ እንዲሆን ምኞቴ ነው። ከዛ ውጭ ግን ትዳር ሳይሆን የአኩኩሉ ጨዋታ ድብብቆሽ የበዛበት ድራማ የበዛበት በቃ የማስመሰል ነገር የበዛበት እስር ቤት የበዛበት ጭቅጭቅ የበዛበት ይሆንና የሌላ የጦርነት አውድማ ነው የሚመስለው። በቃ ነገሮች ሁሉ ይበላሻሉ። ፍላጎት ከዛ በኋላ ስለ ትዳር ስለ አጋር ሲወራላችሁ የሚያንገሸግሻችሁ ሰው ነው የምትሆኑት። ምክንያቱም ያ የተባለውን ቅድም እንዳልኳችሁ ደግሞ ግማሿ ትነሳና የከበደ ቤት የሆነ ነገር ሲደረግ ታያለች። ያ የከበደ ቤት እኔ ቤት ካልመጣ ትላለች። ለምን? የኔ ቤት ከሆነ የሌላውኛውን ቤት የሚያሳየኝ ነገር ምን አለ? ምኖረው እንደ ቤቴ ሕግና ስርዓት እንደምችለው። አሁን ብዙዎቻችን ኢኮኖሚያችን ሁሉ ያናጋው አንድ ሰው እዚህ ጋር ቴስላ ከገዛ አታየውም እንዴ የኛ ቤትማ ትላለች እሷ ወይ እሱ ቴስላ ገዝተው ይላል ወይ እሱ ይነዘንዛል እዛ እኛ እንደዚህ ሆነን በእግራችን ምናምን ከዛ ብድር ውስጥ ይገባል።
ብድር ውስጥ ይገቡና ይገባሉ። ብድር ውስጥ ችግር ነው። ከፍላችሁ ማትጨርሱት ከሆነ ብድር በተለያየ ትገባላችሁ። ግን በምትችሏት እንደው ዕዳ ሆኖ እንኳን ቢመጣባችሁ የምታስተካክሉ መሆን መቻል አለበት ወገኖች። እና እነዚህ ሰዎች በዚህ ደረጃ መስመራቸውን ፈራቸውን ይለቃሉ ማለት ከዛ በኋላ ነገሮች ሁሉ ይበላሻሉ። እኔ ግን አድቫይዝ የማደርገው እንደ መጠነኛ እንደ ራሳችን ኑሮ እንደኔና እናት ሴትዮዋና ሰውየው እንደተነጋገሩት መኖር መለማመድን ገንዘብ ማድረግ አለብን ማለት ነው። እንቀጥል እስኪ። ሰብስክራይብ አድርጋችኋል? ሼር አድርጋችኋል? ኧረ ተው ግን ተው። ግብዬ ቀፉኝ ና እንዴት ይህ ፈገግታ ስላ እንዴት ታልፊዋለሽ? በእውነት አንበሳ በአንበሳ ምናልሽ? በእናትሽ እናቴ ቤትን ገዛሁልሽ። በቃ አንበሳ ምንድን ነው ግን? አንበሳ ማለት እንትን ነው፣ ብር ነው። አይ አንበሳ ስላልሽኝ እንደው እና ከእነንትኑ የሚመጣ መሰለሽ? ከነጭራው ካመንሽ ምንም ነገር ይሆናል። እኔ ያ ሰውዬ መቶ ሰፖርት ሲያደርገኝ አለቀውም። መቶ ግን ሲያወራርድልኝና ህይወቴ በአንዴ ሲቀየር ደንግጫለሁ። እንዴት ነበር አመጣጥሽ? ላይፍ ነው ያመጣኝ። ገዳሜን 1 ሳምንት ቆይቼ ጸልዬ እና አከራዮች ይገርማቸዋል ጥንካሬዋ። ሰው ጸሎት የምታረጊው የምትለምኙ እየሰራሽ እየተንቀሳቀሽ ነው። ይሄን አርግልኝ የምትይው ቁጭ ብለሽማ ከለመንሹ ምን ያርግሱ? እንደው ያቺ ጃኒ በ13 በ14 ዓመቷ ወደዚህ የመጣችው በዛን ወቅት በዛን ሰዓት ምን ነበር አይምሯ ውስጥ? አይቀጥሉኝም ነበር፣ ስራ ይመልሱኝ ነበር። በጣም ተሰምቶኝ አልቅሻለሁ። ማናጀሩ መጣና ከባለቤቱ ጋር አውርቶ ልብሷን አስተካክለለትና ትይላል። ባለሽ ነገር ቤተሰቦችሽን መርዳት የወደፊት ህይወቴ ስኬታማ ይሆናል። የኔ ልጅ ያላንቺ ማናለን ልጄ ጃ ይለኛል አባቴ ማለት ነው። በጣም ነው የሚወዱኝ። እናትና አባቶችሽን ሳታከብሪ እግዚአብሔርን እናውቀዋለን እንዴ? አንቺ በምትሰቃይ ስቃይ ብዙ ይሳለቅብሻል። ብቻዬን ልሰቃይ እሱም መረጥኩ። ጉዳት አለው ግን በጣም ይጎዳል፣ ይሰባብራል። እሺ ማን ልመን? ለማን ላውራ? ጃኒ በፍቅር ተጎድታ ታውቃለች? አፍቅሬ ማልቀስ አልችልም፣ ተጎድቼ ማልቀስ አልችልም። ለጃኒ ያለቻት ጃኒ ናት። ወሬ አልወድም፣ ተግባር ነው የምወደው። የኔ ቆንጆ ጓደኛዬ ፍቅረኛዬ ምን አልልም። እንደዚህ በተግባር ምን ያስደስተዋል? እንዲያርጊ እንዲያታርጊ እያለ የሚመራሽ የቤተሰብ አባል አልነበረም፣ ራስሽ ለራስሽ ነው የነበርሽው። እና ይህን አይነት አስተሳሰብ ራሱ እንዴት አገኘሽ? ከካሜራ ጀርባ ያለችው ጃኒ ደግሞ ኃላፊነት ያለባት የነገ ብዙ የሚያስጨንቃት ህልም መኖር የምትፈልገው። ከአንድም ሁለቴ ጥፋት አጥፍቻለሁ። ስህተቴን አንድ ቀን ደግሜው አላውቅም። በጣም ስለሚወድሽና ስለሚሳሱልሽ ይሆን? አንዳንድ ጊዜ በጣም ስትወደጂ ሲሳሳልሽ ከአንቺ የሚወጣው ነገር ሁሉ ፐርፌክት እንዲሆን ይጠበቃል። ሰውነትሽ ሁሉ ይረሳል። እኔም ሰው ነኝ እኮ እንደነሱ። ከ5 ዓመት በኋላ ጃኒን የት እንጠብቃት? የልጅ እናት ልበልሽ? አይኑ ውስጥ ጣት አለ ይጫወተኛል፣ ጣት ውስጥ አይደለ ያባብለኛል። የኔ ልብ ፒያኖ፣ የእሱ ሙዚቀኛ። ከዚህ አጋጣሚ ካየኸው አንተ ነው የሚያስያስክብኝ። እኔ ምንም አታውቅም ብለህ ጃኒ፣ እግዚአብሔር ምንም አታውቅም። 15 ቀን ያጠናሁት ብታምኝም ባታምኝም 15 ቀን ልፋት ነው። የ15 ቀን ልፋት። በፊት ፎቶ ወጣ እና ምን ችግር አለው ታዲያ? የድሮ ስታይል እኮ ነው። በዛ ሰዓት ያ ፎቶ ስታይል ነው። በህይወትሽ ውስጥ ያጋጠመሽ ከባድ የምትይው ፈተና አለ ወይ? ሞቻለሁ ብዬ የተነሳሁበት ቀን። የፍቅር ህይወት ለተመልካች እንደዚህ በግልጽ መታየቱ የራሱ የሆነ ጉዳት አለው አይደል? ሁሉ ሰው ሲያውቀው የሁሉ ሰው ይሆናል። ሪሌሽንሽፑን ትረሹና ፎከስ የምታደርጉ ተመልካቹ ጋር ነው። ሰው ምን ይለኛል? ያ ብሬክ አፕ አድርጎ በእኛ የሚጽናናለ እንዲህ ስትመጪ ደግሞ አንቺና እሱ እንኳን ለመታረቅ ብትፈልጉ የሆነ ሳምባዲ ማሰብ ትጀምሪያለሽ። አይ ሶስተኛ ሰው አለ። ሰው ፍቅርን ትፈሪያለሽ አሁን ወይስ? በጣም የሚገርም እንግዲህ ኢንተርቪው ነው እንደ ገባኝ ከሆነ። አሁን ትንሹ ነው ኢንትሮ ነው የገባው። መግቢያው ላይ ያለው በሙሉ ኢንተርቪው ላይ ያለው ተቆርጦ ነው እና አሜዚንግ የሆነ ኢንተርቪው እንደሆነ ከወዲሁ ያስታውቃል፣ እውነት ለመናገር ማለት ነው። እና እኛም እንጠብቃለን። በዚህ ውስጥ እንኳን በዚች 1 ደቂቃ ከምናምን 2 ደቂቃ በምትሆነው ውስጥ ብዙ የሚገራረሙ ነገሮችን ጃኒ ተናግራለች። ከሁሉም በላይ የቤተሰብ ኃላፊ ነኝ ብላለች ለእናትና አባቶቿ። ሁላችንም ለእናትና አባቶቻችን ያው እኛ እንኳን ባንፈልገው እናትና አባቶቻችን ለማስደሰት የሄድንባቸው መንገዶች አሉ፣ የምንሄድበትም ብዙ ነገር ይኖራል ማለት ነው። እየፈለግን አንዳንድ የምንገደብባቸው አጋጣሚዎች አሉ ማለት ነው።
እሷ ያን ክፍል ነው ብላለች። እንግዲህ ጃኒ ቀርባለች። እንደገና ደግሞ ዜማም ቀርባለች። እንግዲህ እናያለን ማለት ነው። አይ ሆፕ እንግዲህ ይህንን ነገር የምታስተካክለው እርግጠኛ ነኝ። በአዶናይ እና በጃኒ ላይ ያለውን እንግዲህ አስታራቂው አሁን የምትቀርበው በእርግጠኛነት የሚሰማኝ እርግጠኛ መሆን አይቻልም ስለምንም ነገር፣ ግን የሚመስለኝ እኔ ያው አምለሰት ነች ብዬ ነው የማስበው። ሆፍሊ ማለት ነው። እንግዲህ በዚህ ቪዲዮ እንዳያችሁ ነው። የእናንተንም ኮሜንት በኮሜንት መስጫው መስጠታችሁን አትርሱ። ዜማን አስገባት ነበር። ዜማ ሁል ጊዜ እንትን አለው ሳውንድ ባክግራውንድ አለው እና እሱ ደግሞ ለዩቲዩብ ይከለክላል። እንዘልሻለን ማለት ነው፣ ግን እያስታወስነሽ ነው። ንቃተ ህሊና ጥፊ እንዴት አየው? እኔ ደስ አላለኝም። ሮሌንን ተናዷል። እንግዲህ ንቃት ደስ ብሎታል። ሪንግ ላይ እናየዋለን። ሆነን ጋይስ እንዴት ናችሁ? ከዳኛቸው ብላጋ ነው የምገኘው። ፕሬስ ኮንፈረንስ ላይ የተገኘ ነው። እንዴት አየው ፕሮግራሙ? አሜዚንግ፣ በጣም የተለየ ኦልሞስት ከውድድሩ እኩል ነው። ኦፍ ኮርስ ያ ቲኬት ነፃ ሆነ እንጂ ኦልሞስት ይሄን ማን ጠይቀው። ሮቤል የንቃተ ህሊና ጥፊ እንዴት አየው? እኔ ደስ አላለኝም። ሮሌንን ተናዷል። እንግዲህ ንቃት ደስ ብሎታል። ሪንግ ላይ እናየዋለን። ሪንግ ላይ ይበቀሏል። ሰው የነሴዶም እንደዛ ነው። ፕሮግራሙ ያማረ ነው። ይሄ ቪዲዮ ስንት ላይ ካገኘ ሬጉላር የሆነ ቲኬት ለፎሎወሮች 100,000 ያስገቡት። የፈጠለ የንቃተ ህሊና ጥፊ እንዴት አየው? ጋይስ እንዴት ናችሁ? ዛሬ እንግዲህ ወደ ሴዶና ጆኒ ፌስ ኦፍ መተናል። ኔክሶን ይዘን መተናል። ኔክሶ መጀመሪያ ለራሴ ማድረግ አለብኝ። ያስፈልጋል ትንሽ አገፋም ኃይልሽ ቤት በኩል ንግባ፣ በላይኛው ንግባ፣ በላይኛው ከኋላ ሆነን ታይታን እና ካሌብ እንግዲህ በ75 ኪሎ ግራም የኤምኤምኤ ፋይት ያደርጋሉ። የሚክስድ ማርሻል አርት ጋይስ እዛ ጋር ናቸው ያሉት። እንዴት ነሽ አብዬ? አባት እንዴት እየሄደ ነው? የኔ አባት ደህና ነሽ? እንዴት ነሽ? ደህና ነሽ? ደህና ነሽ? ሰላም እንዴት ነህ? ፌስ ኦፍ አለ ወይስ ገና ናቸው? እስኪ ቆይ ሶሪ የኔ አባት እንዴት ነህ? ደህና ነህ? እንዴት ምን አለሽ? ናይስ። እስቲ ፌስ ኦፍ ናይስ። መታየት ብቻ ግድንግድ ሆናል ማለት ይቻላል። እኔ ማርያም እስቲ በጣም እየወፈርኩ ነው። ገና ናቸው እነ ጆኒ እና እንትን ሴዶ ልገምት፣ ችግር የለውም ደስ ይለኛል። አደራ ፋይተሮችን እየፈተሻችሁ ወደዚህ ላኩ። የበያ እንዴት ነሽ? አለ እንዴት ነው? እኔም በጣም ደስ ብሎኛል። ሴዶ ጆኒ፣ እሺ ቀጣይ ማለት ሳስበው ኧረ እኔ በእናትህ ሀበሻ ነኝ ይሉኝታ ይዞኛል። ውስጤ ልቤ ያውቀዋል። እግዚአብሔር ነን የምናውቀው። አዎ ታውቀው አዶናይ ፈራ ማለት ነው። ምክንያቱም ያው ለሱ አንዳቸውን ቢመርጥ ያው የሚያጋጥመው ነገር እንዳለ ስለሚያውቅ ያው ኢንተለጀንት ሆኗል በዚህኛው ኬዝ ላይ ማለት ነው። እንግዲህ ከሁለቱ ማን ያሸንፋል የሚለውን ስናየው እውነት ለመናገር ሴዶ በጣም ኢንትሪንቴን በጣም ነው የሚያስቀን። ሁሉም ሰው የሚለው ነገር በጣም ሴዶን የማይወድ ሰው ያለ አይመስለኝም። ትናንት በኮንፈረንሱ እንኳን ምንድን ነው ያለው መሰላቸው? ማርሻል አርት ምናምን ያሰለጥኑ ለዓለም ያስታወቁት እኔ ነኝ ብሎ ቁጭ አለ እና ሂዝ ቬሪ ጄኒዋን ውሸቷ ምናምን በደንብ ለቀቅ ያደረግበናል። ፈኒ ለማድረግ ነው እንጂ አሁን እሱ እንደዚህ ለመዋሸት ፈልጎ ምናምን አለ። እኛም እናውቃለን እሱም ያውቀዋል ማለት ነው። በዛው ያው እይታ ይጨምራል። እንደዛ ነው እና ጆኒ ያው ፕሮፌሽናል ወይ ነው እንግዲህ እንደሚናገረው። በአሁነኛው ግን እውነት ለመናገር በጣም ብዙ ነገሮችን አንዳንድ ደስ ማይሎች ነገሮች ሲናገሩ ሰምቻለሁ። እሱ አግባብ ነው የሚል ግምት የለኝም እውነት ለመናገር ማለት ነው። አንዳንዴ ደግሞ በጣም መብዛት የለበትም እና የቃላት ጦርነት ነው የቃላት ቦክስ ነው የሚመስለው እና በዛ ቨሪ ቱ ማች ላውድ ኤኒዌይ እንግዲህ በዛ በሪንግ ውስጥ የምናየው ነው። ሴዶም እንደዚህ የቀላል ሰው እንደሚሆን
ይሆናል ብዬ አልገምተው እውነት ለመናገር ሞር ፕሮባብሊ እንግዲህ ሁሉ ሰው እንደሚለው ጆኒ ያሸንፋል ብለው ያስባሉ፣ ይታሰባል። እኔም አስባለሁ ግን እንዲያው አላቅም እንግዲህ ሴዶም ሊያሸንፍ ይችላል የሚል ግምት በውስጥ ያለ። ስለዚህ አይ ሃቭ 50-50 ፎር ቦዝ ኦፍ ዩ ጉድ ላክ። ጥሩ ነው የምመኝላችሁ ለሁለታችሁም። ሁለታችሁም ኢትዮጵያዊ ናቸው። የኢትዮጵያን ገጽታ እንግዲህ እንቀይራለን ብዬ ነው በነፃ ሁሉ አድርጌዋለሁ ሲል ነበረ። ሴዶ በጣም ውስጤ ነው በጣም የምታስቀኝ እውነት ለመናገር። ስለዚህ ለህዝብ ብዬ ነው የፈረምኩት ብሏል። በቃ እኔ እናቴን ምናምን ሁሉ ትቼ ምናምን ለህዝብ ነው ብሏል። ስለዚህ እንግዲህ ያን ጨዋታ በቅርብ እንጠብቀዋለን ብለን እናስባለን ከ2 ሳምንት በኋላ ይቅርታ እና ሆፍሊ ለሁለቱም ጉድ ላክ ጉድ ፋይት ጉድ ኮምፒቲሽን and no matter what whose win is for us both of you are win because ለኢትዮጵያ ይሄ የመጀመሪያው ግብአት ስለሆናችሁ ያው ለሁለተኛ ጊዜም ቢሆንም ሞር ያው በእንትኑ ስፖርቱ ዴቨሎፕ እየሆነ ነው። አሁን ብዙ ጊዜ ኢትዮጵያ የምትታወቀው ጀስት ኦንሊ ስፖርት ሩጫ ብቻ ነው እና ዋና አለ፣ ስኪ አለ፣ አሁን ኤምኤም ፋይት አለ፣ ቦክስ አለ። የተለያዩ ላይ ብዙ አትሳተፍም እና ጠንካራ አትሌት ልጆች አሏት እና ወላድ ናት ኢትዮጵያ። ያው እንግዲህ የማልደግፈው ነገር ጦርነት ነው። ጦርነት ጀግና በብዙ አገሯ ሊያስጠሩ የሚችሉ ወጣቶች እየበላብን እንደሆነ እያየን ነው። አሁን ደግሞ በአዲሱ ጦርነት ተነስቷል። ጦርነትን አውግዙ። ጦርነት የሰውን ሕይወት ከመቅጠፉ ባሻገር ብቻ ሳይሆን እንዲሁም ደግሞ የተሰሩትን ልማቶች ሁሉ ያወድማል ማለት ነው። ስለዚህ ከዜሮ ነው የምንጀምረው። ልማቱ ምናልባት 10 ዓመት የጨረሰውን እንደገና ሌላ 10 ሌላ 15 ዓመት እሱም ብሩ ከተገኘ ማለት ነው እና ይሄ የሚያሳዝነው የጦርነት አሰቃቂው አስከፊው ክፍል እነዚህም ሁሉ ገጽታ አላቸው። ጠባሳ ጥሎ ነው የሚሄደው። በሶስተኛ አካለ ስንኩል ያደርጋል። ሙሉ ጤነኛ የነበረን ሰው በሽተኛ ያደርጋል። ትዳር ይበተናል። ባል የነበረ ይሞታል። ሴትዮዋ መበለት ትሆናለች እና ብዙ ነገር ሀፕን ይሆናል እና ጦርነትን ኦልዌይስ ተቃውሙት። ሂር ኢን ዩሮፕ አሁን ዩሮፕ ከራሻ ጋር ከተጣላች እንግዲህ ባጭር ወደ 8 ዓመት በላይ ሊሆን ይችላል። አስቡት። በቃላት ጦርነት ብቻ ነው። እዚህ ሆነው እነሱ ያስፈራራሉ፣ እሱ እዛ ሆኖ ያስፈራራል። ለምን? ህዝቦቻቸው እንዲሞቱ ስለማይፈልጉ ነው። አሁን እንደኛ አይነት ጨካኝ ያሉት ደግሞ እነ ኢራን በንግግር የማያምኑ ሲሆኑ ደግሞ ግባ በለው ይላል። ያው የሚያልቀው ቅድም እንዳልኳቸው ህዝቦች ናቸው። አስተኳሾች አይሞቱም። የፊልም አክተሮች ማለት ነው። የፊልም አክተር ሁሉ ጊዜ አይሞትም፣ የምታውቁት ነው። እና የእውነተኛ የፊልም አክተሮች ደግሞ አሉ። የድሃውን ህብረተሰብ እየወሰዱ የሚገሉ የሚያስገድሉ የእውነተኛ የፖለቲከኛ አክተሮች አሉ። እኔ ይህን አልደግፍም፣ ስለ እውነት ነው የምናገረው እና ያሳዝናል። እና ለነገ ቀጣይ ህይወት እንዲህ አይነት ነገር መከሰት የለበትም የሚል ነው። ስለዚህ እንቀጥል እስኪ ወደ ቀጣይ ቪዲዮ። ሆነ ተከናወነ። አንድ ሁለት ሶስት አቤት Mama yangu game over. Ayodi ma.
በነገራችን ላይ ይሄ ጌም በጣም እየተስፋፋ ነው ያለው እና በጣም ፖፑላር ሆኗል። ሁሉም ሰው ነው የሚያደርገው። አሁን ይሄን ለምን ትጠቀሙታላችሁ መሰላችሁ? ልጆች ብሉ ስትሏቸው አልበላም ምናምን የሚሉትን እንደዚህ አይነት በጌም አዘጋጅታችሁ ኮምፒቴሽን እያደረጋቸው ምናምን ብታበሏቸው በጣም አፒታይታቸው ይከፈታል። የእነዚህ እንግዲህ እንደምታዩት ነው። ግን እንጀራ ግን እንደፈለጉት አይሆንም። አይገርማችሁ? ቀስ ብሎ ነው የሚያስበላው። አይገርም? ራሱ ባህሪው ማለት ነው። ደስ ይላል። እንግዲህ ለዛሬ ያቀረብኩላችሁ ነው። አጠር ያለ ቪዲዮ አድርግልን ስላላችሁኝ ማለት ነው። በሚቀጥለው ቪዲዮ እንገናኛለን። መልካሙን ሁሉ እመኝላችኋለሁ። አትሊስት እንግዲህ 1000 ላይክ ያገኛል ብዬ ተስፋ አደርጋለሁ።